ሰላም፣ ስሜ በረከት በላይ ይባላል። ዛሬ እስኪ ውሎዬን አብረን እንዋለን። እድሜ 22 ሲሆን ተወልጄ ያደግኩት በደሴ ከተማ ነው። ሰፈሬ ደግሞ ደመና ጨፌ ነው። ተማሪ ያለው ጎን ለጎን ከትምህርቴ በተጨማሪ የታቶ ስራ ሞክር ነበር እና ያንን በምሰራበት ሰዓት ደግሞ ያን ያክልም አጥጋቢ ነገር ስላልነበረው ወዲያውኑ ወደ ውዝዋዜ ፍላጎትም ስለነበረኝ ቅድሚያ ወደ ውዝዋዜ ለመግባት ችያለሁ። ውዝዋዜ የጀመርኩት የስድስተኛ ክፍል ተማሪ እያለሁ ሲሆን በትምህርት ቤት ላይ በመጣ ምዝገባ እጅግ በጣም ብዙ ተማሪዎች ሲመዘገቡ በማየቴ ያንን ነገር እኔም ፍላጎቱ ስለነበረኝ እጄ ተመዝግቤ ውዝዋዜ ለመጀመር ችያለሁ። ቤተሰቦቼ ለምሳሌ አባቴ በዚህ ስራ ላይ እንድሳተፍ ደስተኛ አልነበረም፣ ፈቃደኛም አልነበረም። ትምህርቴ ላይ ነበር ፎከስ እንዳደረግ ብዙ ጊዜ የሚፈልገው። እናቴ ደግሞ ይህን ስራ እንድሰራና ከትምህርቴ ጎን ለጎን ተሰጥኦም ስለነበረኝ በደንብ እንድሰራበት ታበረታታኝ ነበር። ከቡድን ውስጥ ከቡድን አጋሮች ከጓደኞቼ ጋር በመሆን ብዙ ስራዎችን አንድ ላይ መስራት ችያለሁ። በቡድን ውስጥ ብዙ የሰራናቸው ስራዎች ነበሩ። ይበልጥ ደግሞ ከጓደኛዬ ጋር ሆነን ብዙ ስራዎችን ሰርተናል። በሶሻል ሚዲያዎችም ለምሳሌ ከሰራናቸው ስራዎች አንዱ ቡድን ውስጥ ብዙ የሰራናቸው ስራዎች አሉ። ከ10 በላይ ክሊፖችን እና ይበልጥ ደግሞ በጣም ብዙ መድረኮችን አብረን ሰርተናል። በዛውም ደግሞ አብረን የበጎ አድራጎት ስራዎችን በደንብ እንሰራ ነበረ። አሁን የሚገኘው በደሴ ከተማ ባህል ቱሪዝም የውዝዋዜና የሙዚቃ ቡድን ውስጥ በተደረገ ውድድር የተሻለ ውጤት በማምጣት ያንን ቡድን ተቀላቅዬ ይገኛሉ። ሶሻል ሚዲያ ላይ ያለን እንቅስቃሴ ከጓደኞቼ ጋር በመሆን የተለያዩ ቲክቶኮችን የተለያዩ ሙዚክ ክሊፖችን አንድ ላይ በጋራ በመሆን መስራት ችያለሁ። ባህል ቡድኑ ከተመሰረተ ከ10 ዓመት በላይ ሆኖታል። ይህንን ባህል ቡድን ደግሞ ተቀላቅዬ መስራት ከጀመርኩኝ 2 ዓመት ሆኖኛል። በዚህ በተቀላቀልኩባቸው በ2 ዓመታት ጊዜ ውስጥ 4 ክሊፖችን እና እጅግ በጣም ብዙ መድረኮችን በጋራ በመሆን መስራት ችያለሁ። በሶሻል ሚዲያ ላይ ያለኝ እንቅስቃሴ ከጓደኛዬ ጋር ብዙ ስራዎችን አብረን ሰርተናል። በሶሻል ሚዲያ ላይ በቲክቶክ በተለያዩ ክሊፖች ላይ ብዙ ስራዎችን አብረን ሰርተናል። የሰራናቸውን ስራዎች በቲክቶክ እና በክሊፖች ለማውጣት ሞክረናል። ወደፊት ያሉኝ እቅዶች በዚህ ሙያ ላይ የተሻለ ነገሮችን ራሴ ላይ አፕዴት በማድረግ የተለያዩ መድረኮችን የተለያዩ ክሊፖችን እና በሶሻል ሚዲያ ውስጥም በቲክቶክም ያለኝን እንቅስቃሴ በደንብ አሳድጌ ወደ ጥሩ ደረጃ ደርሳለሁ ብዬ አስባለሁ። ከውዝዋዜ ውጭ ባለኝ ሰዓት ያለኝን ሰዓት በመጠቀም
አዲስ ዓለም የፊልም ማሰልጠኛ ትምህርት ቤትን በመመዝገብ ትምህርትን እየተማርኩኝ ይገኛለሁ። ስራና ትምህርቴ ጋር ምንም የሚያጋጭብኝ ነገር የለም። ያሉኝን ስራዎች በሰዓት በመከፋፈልና ለትምህርቴም ጊዜ በመስጠት እየተማርኩኝ ይገኛለሁ። በመማሩ ትምህርት ላይ ትልቅ ፕሮዳክሽንን በመቀላቀል በትወናው በካሜራም ስራ ላይ በደንብ ተሳትፌ ጥሩ ደረጃ ላይ እንደምደርስ እምነቱ አለኝ። በመጀመሪያ ማመስገን የምፈልገው ፈጣሪን ሲሆን በመቀጠል ደግሞ በምሰራው ስራ ላይ በጥቅሉ ለሚያግዙ ሰዎችና ለቤተሰቦች፣ ሲቀጥል ደግሞ በሙያዬ ላይ በጋራ አብሮ በመሳተፍ ብዙ ነገሮችን እየተጋገዝን እንድንሰራ የሚረዱ ጓደኞች አሉኝ። እነሱንም በተጨማሪ ማመስገን እፈልጋለሁ።